ሰላም ውድ ተመልካቾቻችን አህመድ ይባላለሁኝ። ዛሬ ደግሞ የምናየው ምንድነው ወርድ ፕሮብለምስ እንመለከታለን። በወርድ የተጻፉ ፕሮብለሞችን እንዴት አድርገን ነው ወደ ማቴማቲካል ኢኩዌሽን ቀይረን ያንን ሶልቭ የምናደርገው የሚለውን ነገር ዛሬ እንመለከታለን። በዚሁ አጋጣሚ ሼር እንደዚሁም ደግሞ ላይክ ከዛ ደግሞ ማስተካከል ያለብን ነገር ካለ እንድናስተካከል እንድጽፉልን በኮሜንት እንላለን። በቀጥታ ወደ ዛሬው ነገር ስንሄድ ምንድነው ወርድ ፕሮብለምስ ማለት ነው የሚለው ነገር ስንመለከት ምንድነው ፕሮብለሞች ወይንም ኢኩዌሽኖችን በወርድ ደረጃ ተጽፈው ሲሰጡን ያ ምን ተብሎ ይጠራል? ወርድ ፕሮብለም ተብሎ ይጠራል ነው። ከዚያ በኋላ የኛ ስራ የሚሆነው ምንድነው ያንን ወርድ ፕሮብለም እንረዳና ያንን ወደ ማቴማቲካል ኢኩዌሽን የመቀየሩ ስራ ነው፣ ዋናው ስራ ነው የሚሆነው ማለት ነው። ከዚያ በኋላ ያንን ከቀየርነው በኋላ ነገሮች በጣም ቀላል ነው የሚሆኑን። ዋናው ስራ የሚሆነው ወርድ ፕሮብለሞችን እንዴት ነው ወደ ማቴማቲካል ኤክስፕሬሽን ልንቀይራቸው የምንችለው የሚለው ነገር ነው። ዋናው ስራ ያንን ነው ዛሬ የምንመለከተው። እንግዲህ ወርድ ፕሮብለሞች ማለት ይሄን ታከል ካወራሁኝ ምንድነው ወርድ ፕሮብለሞችን ለመስራት ምን የመሰለ ስቴፕ መከተል አለብን የሚለው ነገር ስንመለከት ምንድነው ምንም እንኳን ይሄን ስቴፕ ላንከተለው እንችላለን፣ ነገር ግን በጣም አስፈላጊ የሆነ ስቴፕ ነው። ያንን ምን ማለት ነው የሚለው ነገር እንመለከት። ስቴፕ 1 ምንድነው የሚለን ሪድ ዘ ፕሮብለም ኬርፉሊ ነው የሚለን። ፕሮብለማችንን ምን እናደርጋለን? በጥንቃቄ እናነባዋለን ማለት ነው። ከዚያ በኋላ ምንድነው የምናደርገው? ኤንድ ትራይ ቱ ጌት ዘ ቢግ ፒክቸር ማለት ነው። ከዚያ በኋላ ምንድነው ልክ ፕሮብለሙን ከተረዳ ነው በኋላ ምን እናደርጋለን? ፒክቸር እንስላለን ማለት ነው። በአእምሯችን ትልቅ የሆነ ፒክቸር እንስላለን ነው። ከዛ በኋላ ምንድነው ኖት ኬርፉሊ ዋት ዘ ኩዌስችን አስክ ዩ ቱ ፋይንድ ነው የሚለን። ምን ይሄ ማለት ነው? ስቴፕ 1 ማለት ምንድነው የተጠየቅነው የሚለውን ነገር በጥሞና መረዳት ማለት ነው። በደንብ መረዳት ይጠበቅብናል ነው። ሁለተኛው ስቴፕ ምንድነው አስክ ዋት አር አንናውንስ ነው የሚለን። ምንድነው የማይታወቁት ወይንም ፈልጉ የተባልነው እነማን ናቸው የሚለውን ነገር በደንብ ማወቅ ይጠበቅብናል ነው። ኮል ዘም ኤክስ ኦር ኤን ነው። ኦር ደግሞ አዘር ኮንቬኒየንት ሌተር ነው የሚለን። እነዛን የማይታወቁትን ሌተሮች ምን ብለን ልንሰይማቸው እንችላለን? ኤክስ ብለን ልንሰይማቸው እንችላለን። ኦር ደግሞ ኤን ብለን ልንሰይም እንችላለን። ኦር ደግሞ እናንተ ዋይ ዚ እያላችሁ ዜድ የፈለጋችሁትን ሌተር መጠቀም ትችላላችሁ ነው። አናውኖችን ወይንም ቫሪያብሎችን ለመሰየም ማለት ነው። ከዛ ሶስተኛው ስቴፕ ምንድነው የሚለው? ዋናው ስቴፕ እንግዲህ ተመልከቱት። ትራንስሌት ኤኒ ኬይ ሴንተንስ ኢን ኢኩዌሽን ኢንቱ አን ኢኩዌሽን ነው የሚለን። ይሄ ዋናው ስቴፕ ነው። በኤኒ ኬይ ሴንቴንስ የሚባሉ አሉ። በወርድ ፕሮብለም ደረጃ ብዙ ጊዜ አብረው የሚመጡ ሴንቴንሶችን ወደ ማን እንቀይራቸዋለን? ወደ ኢኩዌሽን እንቀይራቸዋለን ማለት ነው። እነዛ ኬይ ሴንቴንስ የሚባሉት እነማን ናቸው? በጣም ቁልፍ የሚባሉት ማለት ነው። ቁልፍ የሚባሉት ሴንቴንሶች እነማን ናቸው የሚለውን ነገር እንመልከት። ዩዝ ዚስ ሃንዲ ትራንስሌሽን ኬይ ቱ ትራንስሌት ሴንቴንስ ኢንቱ ኢኩዌሽንስ ነው የሚለን። ያ ማለት ነው ይሄ ልክ እንደዚህ አሁን ለምሳሌ እነዚህ ሴንቴንሶች በሚሰጡበት ጊዜ ወደ ኢኩዌሽን የምንቀይርበት መንገድ ማለት ነው። ፐርሰንት ማለት ነው ዲቫይደድ ባይ 100 ማለት ነው። ያ ማለት ፐርሰንት ተብሎ ከተሰጣችሁ ምንድነው ለመቶ እንደሚካፈል ማወቅ ይጠበቅባችኋል ነው። ሌላው ደግሞ በማቴማቲካል ኤክስፕሬሽን ኦፍ ማለት ነው በወርድ ፕሮብለም ኦፍ ተብሎ ከተሰጣችሁ ምን ማለት ነው? ታይምስ ማለት ነው፣ ይባዛል ማለት ነው። ሌላው ምንድነው ዋት ዊች የሚል ወርድ ከመጣላችሁ ደግሞ ምንድነው ኤክስ ወይንም ፈልጉ የተባልነው ቫሪያብል ነው ማለት ነው። ኤክስ ብላችሁ ነው የምትሰይሙት ነው። ሌላው ምንድነው ኢዝ ተብላችሁ ደግሞ ከተሰጣችሁ ደግሞ እኩል ይሆናል ነው የምትጠቀሙት። ኢኳልስ ማለት ነው። ኢኳልስ ማለት እንደሆነ እኩል ይሆናል እንደምትጠቀሙ ማወቅ ይጠበቅብናል ነው። ሌላው ፐር ማለት ነው የሚለውን ነገር ስንመለከት ምንድነው ማካፈል ማለት ነው። እነዚህ በጣም አስፈላጊ የሆኑ ፕሮብለም ወርዶች ናቸው። እነዚህን ወርዶች ከተረዳናቸው በጣም ወርድ ፕሮብለሞችን ለመስራት በጣም ቀላል ነው የሚሆንልን ነው። ሌላው ምንድነው ኤክስ ሌዛን ዋይ ማለት ነው ስንል ኤክስ ሌዛን ዋይ ማለት የኤክስ ዋጋ ከማን ያንሳል? ከዋይ ያንሳል ማለት ነው። ዋይ ማይነስ ኤክስ ማለት ነው። ከዛ ደግሞ ምንድነው ዲክሪዝድ ባይ ማለት ነው በዚህን ያክል ቀነሰ ተብላችሁ ልትሰጡ ትችላላችሁ። ያ ማለት ነው ማይነስ ነው የምትጠቀሙት ማለት ነው። ሰብትራክት ነው የምታደርጉት ወይንም ማይነስ ሳይን ትጠቀማላችሁ ማለት ነው። በነገራችን ላይ እነዚህ ብቻ አይደሉም፣ እንመልከታችሁ ሌሎቹን እንመልከት። ሌሎቹ ደግሞ ምንድነው ኢዝ አትሊስት ማለት ነው። ኢዝ አትሊስት ተብሎ ከተሰጣችሁ ደግሞ ምንድነው ግሬተር ዛን ኦር ኢኳል ቱ ነው የምትጠቀሙት። ግሬተር ዛን ኦር ኢኳል ቱ ብላችሁ ማለት ነው። ሌላው ምንድነው ኢዝ ኖ ግሬተር ዛን ከተባላችሁ ደግሞ ሌስ ዛን ኦር ኢኳል ቱ ነው የምትጠቀሙት ነው። እነዚህም በጣም መረዳት አለባችሁ። ኤክስ ኢዝ ኤጎ ማለት ነው ከዛሬ ለምሳሌ ኤክስ አመት በፊት ማለት ነው። ይሄንኛው ልክ በአማርኛ ስንተረጎም ብዙ ጊዜ በእድሜ የሚመጡ ጥያቄዎችን የምንሰራበት ኤጎ ምናምን
እያሉ የሚመጡበት ኮንዲሽን አለ እና የእድሜን የተመለከቱ ጥያቄዎች ሲመጡ ብዙ ግራ እንጋባለን። ነገር ግን እነዚህን አሁን ጠንቀቀን ካወቅናቸው በጣም ቀላል ነው የሚሆነው። ኤክስ ይርስ ኤጎ ማለት ነው ከዛሬ ለምሳሌ አሁን 10 ይርስ ኤጎ ተብለን ብንባል ምንድነው ከዛሬ 10 አመት በፊት ማለት ነው። ከዛሬ 10 አመት በፊት። ስለዚህ ምን እንደምናደርገው አሁን ላይ ያለ ነው ከ10 አመት በፊት ከሆነ ምን ማለት ነው ማይነስ ኤክስ ማለት ነው ወደ ኋላ ስለሆነ ማለት ነው ያለፉት 10 አመታት ስለሆኑ ማይነስ ኤክስ አድርጋችሁ ነው የምትሄዱት ማለት ነው። ስለዚህ ኤክስ ይርስ ኤጎ ከተባላችሁ ወይንም በኤክስ ቦታ ቁጥር ከተክታችሁ 5 አመት በፊት ከተባላችሁ ማይነስ 5 አድርጋችሁ ነው ይዛችሁት የምትሄዱት ነው። ሌላው ምንድነው ኤክስ ይርስ ፍሮም ናው ማለት ነው የዛሬ 10 አመት ማለት ነው። የዛሬ 10 አመት ማለት ለወደፊት ማለት ነው። ለወደፊት 10 አመት ውስጥ ብለን ልንሄድ እንችላለን። ለወደፊት ከተባለ ደግሞ ፕላስ ነው የምናደርገው ከአሁኑ እድሜያችን ላይ ያንን ኤክስ የሚባለው አመት እንጨምራለን ማለት ነው። ያ ማለት የዛሬ 10 አመት ካልን ምንድነው አሁን ካለንበት 10 አመት ይጨምራል ማለት ነው። ሌላው ደግሞ ኤክስ ይርስ ኤጎ ቅድም እንደነገርኳችሁ ምንድነው ከ10 አመት በፊት ከተባላችሁ ደግሞ ምንድነው የምታደርጉት አሁን ካለን እድሜ 10 አመት ቀንሰን ነው ወደ ኋላ የምንሄደው ማለት ነው። ስለዚህ ያንን ማሰብ አለብን ነው። ሌላው ምንድነው ኤክስ ኦልደር ዛን ዋይ ማለት ነው ኤክስ ምንድነው ከዋይ ይበልጣል ማለት ነው። በእድሜ ደረጃ ነው እያወራን ያለ ነው። ይሄ ማለት ነው ኤክስ ኦልደር ዛን ዋይ ከተባላችሁ ምንድነው ለምሳሌ አሁን በ10 አመት ለምሳሌ አሁን አበበ እንበልና አበበ ከበደን በ10 አመት ይበልጠዋል ከተባለ ምን እንደምታረጉት ማለት ነው የአበበ እድሜ ዋይ ከነበረ ምን ታረጋላችሁ 10 ደግሞ በ10 አመት እድሜ ይበልጠዋል ብለን የምናስብ ከሆነ የኤክስ ቫልዩዋችሁ 10 ብላችሁ ነው የምትሉን። ይሄን እኔ አሁን ግን ኤግዛምፕሎችን ስለምንሰራ ቀላል ነው የሚሆነልን። ሌላው ምንድነው ኤክስ ያንገር ዛን ዋይ ማለት ነው ኤክስ ከዋይ አንፃር ወጣት ነው ማለት ነው። ያንን ምንድነው ነው የምናደርገው ኤክስ ማይነስ ዋይ አድርጋችሁ ነው የምትሄዱት። ኤክስ ያንገር ዛን ዋይ ተብላችሁ ለምሳሌ 10 ይርስ ያንገር ዛን ዋይ ከተባላችሁ ልክ በዚህ ፎርም ነው የምትጽፉት ነው። ይሄን ፎርም በደንብ መረዳት አለባችሁ ነው የምንለው። ኦኬ ሌላው ምንድነው ሲ ታይምስ አስ ኦልድ አስ ሰሚራ ይለናል። ይሄ ደግሞ ምንድነው በሶስት እጥፍ ትባሉ ትችላላችሁ። ሲ ማለት ነው ኮንስታንት ነምበር ናት። ለምሳሌ አሁን ምን ብዬ ልወስድ ይችላልኝ ለማ የሰሚራን እድሜ በሶስት እጥፍ ይበልጠዋል ማለት ይቻላል ማለት ነው። ስለዚህ ሶስት እጥፍ የምትለዋ ሲ ናት ማለት ነው። ልክ በዚህ መልኩ በሚመጣበት ጊዜ ልክ በዚህ መልኩ ነው የምንለው ሚንዛት ዚስ ዋን ነው የምናደርገው። ያ ማለት ሲ ማለት እንግዲህ ይሄን ታክል እጥፍ ተብለ ስንሰራ ወይንም በሶስት እጥፍ ይበልጠዋል ወይንም እንደዛ አይነት ጥያቄዎች ሲመጡ በዚህ ፎርም ነው የምንጽፈው። ሲ ታይምስ እናደርግና የሰሚራን ኤጅ ማለት ነው ሰሚራ አሁን ላይ ያላት እድሜ ብለን እንሄዳለን ነው። ስለዚህ እነዚህ ኬ ወርዶች በጣም አስፈላጊ ናቸው። እነዚህ ኬ ሴንተንሶች ወይንም በጣም ቁልፍ ወርዶች ናቸው። እነዚህን ወርዶች በደንብ ከተረዳን ኤግዛምፕል ለመስራት በጣም ቀላል ነው የሚሆንልን ነው የምንለው። ኦኬ ሌላው ስቴፕ 4 ምን ማለት ነው የሚለውን ነገር ስንመለከት ከዚያ በኋላ እነዚህን ኬወርዶች ትራንስሌት ካደረግናቸው በኋላ ሶልቭ ዘ ኢኩዌሽን ነው። ከዛ በኋላ ኢኩዌሽን እናገኛለን አይደለ? ያንን ኢኩዌሽን ምን ማድረግ ነው ሶልቭ ማድረግ ማለት ነው። ኦር ደግሞ ሲስተም ማለት ነው። ለምሳሌ ሁለት ኢኩዌሽኖች ያሉ ሊኒየር ኢኩዌሽኖች ማን ላይ ሊመጡ ይችላሉ። እነዛን ሊኒየር ኢኩዌሽኖች የምንሰራበት ሲሙልታኔስ ኢኩዌሽን ማለት ነው። እነዛን እንሰራለን ነው። ከዚያ በኋላ አምስተኛው የመጨረሻው ስቴፕ ምንድነው የምናደርገው ቼክ ዛት ዩር ሶሉሽን ሜክ ሴንስ ኢን ዘ ኮንቴክስት ኦፍ ዘ ፕሮብለም ነው የሚለን። ከዚያ በኋላ ምንድነው የምናደርገው ያገኘነው ሶሉሽን ከፕሮብለሙ ወይንም ከተጠየቅነው ጥያቄ ጋራ በኮንቴክስቹዋል ይመሳሰላል ወይ ይገናኛል ወይ የሚለው ነገር ታመሳስላላችሁ ማለት ቼክ ታደርጋላችሁ ማለት ነው። ያ ማለት ነው ትርጉም አለው ወይ እኛ አሁን ያመጣነው መልስ ከፕሮብለሙ ጋር ወይንም ከተጠየቅነው ጥያቄ ጋራ እውነት ሶሉሽን ነው ወይ የሚለውን ነገር በጣም ቼክ ማድረግ ያስፈልጋል። ያንን ቼክ ታደርጋላችሁ ማለት ነው። ከዚያ በኋላ እንግዲህ ያንን ቼክ አድርጋችሁ ከጨረሳችሁ በኋላ ያንን ከፕሮብለሙ ጋራ በጣም የሚሄድ ከሆነ ያ መልሳችን ነው ብለን እንሄዳለን ነው የምንለው። ኦኬ ኤግዛምፕል እስቲ እንመለከት። ኤግዛምፕል ምንድነው የሚለን ትራንስሌት ዘ ስቴትመንት ኢንቱ አን ኢኩዌሽን ነው የሚለን። ይሄ ምንድነው ስቴትመንታችንን ወደ ኢኩዌሽን መቀየር ነው። ዋናው ቁም ነገሩ እንግዲህ ምንድነው ስቴትመንቱን ወደ ኢኩዌሽን መቀየሩ ላይ ነው። ኢኩዌሽን መስራትም ቀላል ነው። ነገር ግን ያንን በወርድ የተጻፈውን በስቴትመንት የተጻፈውን ኢኩዌሽን ወደ ማትማቲካል ኤክስፕሬሽን መቀየሩ ነው ዋናው ቁም ነገሩ ነው። ኦኬ እስቲ እንሂድ። የመጀመሪያው ምንድነው ማይክ ኢዝ ትዋይስ አስ ኦልድ አስ ዴቭ ዋዝ 5 years ago ነው የሚለን። ያ ማለት ነው ከ5 አመት በፊት የማይክ እድሜ የዴቭን እድሜ በሁለት እጥፍ ይበልጠው ነበረ ነው።
ግልጽ ነው አይደለ? ከ5 አመት በፊት ማለት ነው። አሁን ካለንበት ከ5 አመት በፊት ነው። የዛሬ 5 አመት ያለፈው ማለት ነው። ከዛሬ 5 አመት በፊት የማይክ እድሜ የማንን 2 እጥፍ ነው? የዴቭን 2 እጥፍ ነው የሚለን። ይሄ ምን ማለት ነው የሚለውን ነገር እንመልከት። ኤም ማለት እንግዲህ ማይክስ ካረንት ኤጅ ቢሆን ማለት ነው። ኤም ስሞል ኤም የተጠቀመው ነው ምንድነው? የማይክ አሁን ላይ ያለው እድሜ ቢሆን ዲ ደግሞ ዴቭስ ካረንት ኤጅ ማለት ነው። አሁን ላይ የዴቭ እድሜ ቢሆን ስለዚህ ኤክስፕሬሽናችን ምንድነው የሚለን? ኤም ኢዝ ኢኳልስ ቱ ትዋይስ ኦፍ ዲ ማይነስ 5 ነው። ልብ በሉ እዚህ ላይ ከ5 አመት በፊት ስለሆነ ነው። እዚህ ላይ ልብ በሉ ከ5 አመት በፊት ስለሆነ እዚህ ላይ ልብ በሉ እዚህ ላይ ከ5 አመት በፊት ስለሆነ ማይክ ኢዝ ትዋይስ አስ ኦልድ አስ ዴቭ was 5 years ago ነው የሚለን። ልብ በሉ አሁን እዚህ ላይ የማይክ እድሜን አሁን እያወራን ያለው ምንድነው? አሁን ላይ ነው። ነገር ግን አሁን ላይ የማይክ እድሜ ከ5 አመት በፊት ከነበረው የዴቭ እድሜ በሁለት እጥፍ ነው የሚለን ማለት ነው። ስለዚህ ይሄ ማይክ የዛሬ ከ5 አመት በፊት ያለውን እድሜ አይደለም እየፈለግን ያለው። ምክንያቱም እዚህ ላይ ተመልከቱ ኢዝ ነው የተጠቀምነው። ኢዝ እንግዲህ ፕሬዘንት ፎርም ነው። ያው ወደ እንግሊዘኛው ብንሄድ ማለት ነው። ስለዚህ የማይክን ዋናውን አሁን ላይ ያለውን እድሜ ስለሆነ ፈልጉ የተባልነው ነው እንጂ ከ5 አመት በፊት ያለውን እድሜ ፈልጉ ብንባል ኑሮማ ቢሆን ኑሮ ማለት ነው ኤም ማይነስ 5 ያስፈልገው ነበር። ምንም እንኳን ከኢኩዌዥኑ ጋር አብሮ ማይሄድ ቢሆንም ማለት ነው። ስለዚህ ኢኩዌዥናችን የሚለው ምንድነው? ወይንም ወርድ ፕሮብሌማችን የሚነግረን ነገር ምንድነው? ማይክ ኢዝ ትዋይስ አስ ኦልድ አስ ዴቭ ዋዝ 5 years ago ነው። ያ ማለት ከ5 አመት በፊት ዴቭ ከነበረው እድሜ አሁን ላይ የማይክ እድሜ ስንት ነው? በሁለት እጥፍ ነው የሚሆነው ነው። ስለዚህ በዛ ፎርም ስለሆነ ኤም ኢዝ ኢኳልስ ትዋይስ ኦፍ ዲ ማይነስ 5 ይሄ እንግዲህ የዴቭ ከ5 አመት በፊት ያለው እድሜ እንግዲህ ይሄ ያሁኑ እድሜው ነው ዲ ማለት ነው። ምክንያቱም እዚህ ላይ ስሞል ዲን የተጠቀምነው አሁን ላይ ያለው የዴቭ እድሜ ስለሆነ ማለት ነው። ከዛ ማይነስ 5 ያደረግነው ምንድነው? ከ5 አመት በፊት የተባልነው ስለሆነ ማለት ነው። ስለዚህ ዲ ማይነስ 5 አደረግነው። ከዚያ በኋላ ምንድነው? ትዋይስ ኦፍ ነው የምናደርገው። ምክንያቱም የማይክ እድሜ አሁን ላይ ከ5 አመት በፊት የዴቭን እድሜ ሁለት እጥፍ ነው የሚሆነው ስለተባልን ማለት። ስለዚህ ይሄንንኛውን የማይክን እድሜ ካረንት ኤጅ ስለሆነ ፈልጉ የተባልነው ይሄንን በደንብ መገንዘብ አለብን ነው። ስለዚህ ቴንሶቹን በደንብ መረዳት አለባችሁ። አሁን ለምሳሌ አሁን እዚህ ላይ ማይክ ኢዝ ትዋይስ አስ ኦልድ አስ ዴቭ ዋዝ 5 years ago ተብላችሁ እናንተ ይሄንኛው ወደ ወዝ ቢቀየር ኖሮ የተለየ ፎርም ነበር የሚሆነው። ያ ማለት ነው ኤም ማይነስ 5 አድርጋችሁ ትዋይስ ኦፍ ዲ ማይነስ 5 አድርጋችሁ አይነት ነበር የምትሄዱት ማለት ነው። ነገር ግን ይሄ ኢዝ ስለሆነ የሚለው ይሄንን በደንብ መረዳት አለብን ነው። ስለ ቴንሶችን በደንብ መረዳት ይጠበቅብናል ነው። ኦኬ ሌላው ምንድነው? the population of town A is 40% greater than the population of town ነው የሚለን። እንግዲህ ይሄ ደግሞ ምንድነው? የከተማ ኤ ማለት ነው። ከተማ ኤ ላይ ያሉ የህዝብ ብዛት ከማን ይበልጣል? ከታውን ቢ በምን ያክል ነው የሚበልጠው? በ40% ይበልጠዋል ነው የሚለን ማለት ነው። ይሄስ ምን ማለት ነው የሚለውን ነገር ስንመለከት ምንድነው? ኤ እንግዲህ ስሞል ኤ እንትን ያለው ምንድነው? the population of town A ማለት ነው። እንግዲህ ከተማ ኤ ከተማ ላይ የሚኖረው የህዝብ ብዛት ኤ ብለን ብንሰይመው የኛውን ደግሞ ቢ ደግሞ ምንድነው? ቢ ላይ ታውን ቢ ላይ የሚኖረው የህዝብ ብዛት ብለን ብንሰይመው እንግዲህ ከተማ ኤ ላይ የሚኖረው የህዝብ ብዛት ከማን አንጻር ከቢ አንጻር በምን ያክል ይበልጣል ነው የተባለው? በ40% ማለት ነው። ስለዚህ በ40% ይበልጣል ማለት ነው 1.4 ብላችሁ ነው የምትሄዱት። ያ ማለት ነው መጀመሪያ ላይ በ40% ይበልጣል ከተባላችሁ ምንድነው? አንድ ሲደመር አድርጋችሁ ፐርሰንታችሁን ነው የምትጽፉት። አንድ ሲደመር አድርጋችሁ 40% ማለት ነው 0.4። ስለዚህ 1.4 ብላችሁ ነው የምትሄዱት ነው። ስለዚህ እዚህ ላይ 40% ስለተባላችሁ ብቻ 40 ሲካፈል ለ100 አድርጋችሁ 0.4ን በፍጹም መውሰድ የለባችሁ። ስለዚህ በፍጹም እንደዛ አድርጋችሁ ከሄዳችሁ ስህተት ላይ ነው የምትወድቁት ነው። ግሬተር ዛን ስለተባላችሁ እዚህ ላይ ማለት ነው በ40% ይበልጣል ስለሆነ የተባላችሁት 40% ብቻ። አሁን ለምሳሌ አሁን እንደዛ ሊሆን የሚችለው በ0.4 ቢ ሊሆን የሚችለው ምንድነው? the population of town A is 4% of the population of town B ብትባሉ ነበር። ይሄ ግሬተር ዛን የሚለው ቢቀር ማለት ነው። ስለዚህ ያ ቢሆን ኖሮ ምንድነው የምታደርጉት? A is equal to 0.4 B ብላችሁ ትሄዱ ነበር። ነገር ግን በ40% ይበልጣው ስለሆነ የተባላችሁት ምንድነው የምታደርጉት? 1.4 B ብላችሁ አድርጋችሁ እንደምትሄዱ ግልጽ መሆን አለበት ነው። ሌላው በሶስተኛ ደረጃ ምንድነው? after 2/3 of the marble are removed from the jar ነው የሚለን 5 more than 60 of the marble remain ነው የሚለን። ይሄስ ማለት ነው የሚለውን ነገር ስንመለከት ምንድነው? ልክ ከጃር ውስጥ ወይንም ከጆኒያው ብለን ልንሰይመው እንችላለን። ከዛ ውስጥ 2/3 ማርብል ከወጣ በኋላ ነው የሚለን። ከዚያ በኋላ ምንድነው የተባልነው?
5 more than 16 1/6 of the marble remain ነው የሚለን። ይሄ እንግዲህ ምንድነው 5 more than ማለት ነው በ5 የበለጠ ማለት ነው። ከማንም ይበልጥ ከአንድ ስድስተኛው የቀሩት ውስጥ ላይ ማለት ነው። የቀሩት እንግዲህ 1/6 of the marble remains ነው የሚለን። ያ ማለት ከአንድ ስድስተኛው ማርበል አለ አይደለ? 1/6 በአጠቃላይ በጆኒያው ውስጥ ያለው ማርበል ማለት ነው። ከዛ ውስጥ ላይ 1/6 አለ። ከዛ እንደገና ተጨማሪ በ5 ይበልጣል ነው የሚለን። ስለዚህ 5 plus 1/6 n ያልነው ለዚያ ነው ማለት ነው። ስለዚህ n minus twice of 2/3 of n ነው የምንለው። ልብ በሉ ላይ ይሄ n የሚባለው እንግዲህ መጀመሪያ ላይ የነበረን ማርበል ደረጃ ማለት ነው። ማርበል ማለት ይመስለኛል ኢብነ በረድ የሚባለው ማለት ነው። እንግዲህ በየእብነ በረድ ብዛት እንግዲህ መጀመሪያ ላይ የነበረን n ብለን ሰየም ነው። ከዚያ ውስጥ እንግዲህ 2/3 አወጣ ነው ማለት ነው። ይሄው ቀነስ ነው ማለት ነው። twice of 2/3 of n ብለን ሄድን ማለት ነው። ማይነስ አድርገን ከዚያ በኋላ ምን ያክል ይቀራል ነው የተባልነው። እዚህ ኳልስቱንልና 5 ሞር ዛን ማለት ነው 5 እንልና ከዛ ሞር ዛን ማለት ነው ፕላስ አደረግ ነው። ከዚያ በኋላስ 1/6 ኦፍ ዘ ማርብል ማለት ነው። ኦፍ ማለት በማትማቲክሱ ቅድም እንደነገርኳችሁ ታይምስ እንደሆነ ተነጋግረናል። ወኬ ወርዷ ላይ ስንመለከት ማለት ነው። ስለዚህ 1/6 ሲባዛ ማርብልስ ማለት ነው። ማርብልሱ ደግሞ ምንድነው ያደረግነው n ብለን እንሰየም ነው። ስለዚህ 1/6 n ብለን እንሰይመዋለን ማለት ነው። ስለዚህ ይሄንን በደንብ መረዳት አለባችሁ። እነዚህ ኬወርዶች በጣም ከገባችሁ ይሄ ወርድ ፕሮብለም የሚባለው ነገር ልክ እንደ ጌም ነው የምትመለከቱት ማለት ነው። ልክ እንደ ቀላል ነገር ትመለከቱታላችሁ። ያንን ኤግዛምፕል እንስራና እንመለከተው። ኦኬ ኤግዛምፕላችን እንመልከት እስቲ። ኤግዛምፕላችን ምንድነው የሚለን? ከማል ኢዝ twice as old as his sister ሀያት ነው የሚለን። ከማል እንግዲህ አሁን ላይ እድሜው የሀያትን 2 እጥፍ ይሆናል ነው የተባለው። ልብ በሉ እዚህ ላይ ከማል ኢዝ twice as old as his sister ሀያት ነው የተባለው። ልክ የሱን ታናሽ እህት ምንድነው በ2 እጥፍ የበለጠ እድሜ ነው ያለው ነው። አሁን ላይ ነው። ልብ በሉ ፕሬዘንት ነው እያወራን ያለው ነው። ከዚያ በኋላ ምንድነው የተባለው? 5 years ago ተባን። ከ5 አመት በፊት ግን ልብ በሉ እዚህ ላይ 5 years ago እንግዲህ ከዚህ ቀደም ወርድ ኬወርዶችን ወይንም በጣም አስፈላጊ የሆኑ ሴንቴንሶችን ስንተረጉም ነበር። 5 years ago ማለት እንግዲህ ምን ማለት እንደሆነ ተነጋግረናል። ከዛ ከማል was 3 times as old as ሀያት ነው የሚለን። ከ5 አመት በፊት ግን ምንድነው የከማል እድሜ ምን ነበረ? ከሀያት ምን ነበረ? በ3 እጥፍ የሚበልጥ ነበረ። 3 ጊዜ የሚበልጠው ነበረ የሷን እድሜ በዛ ወቅት ማለት ነው። ሀያት እንግዲህ ከ5 አመት በፊት የነበራት እድሜ አለ አይደለ? የሱም እንደዚህ ከ5 አመት በፊት የነበረው እድሜ አለ። ስለዚህ የከማል በዛን ወቅት ያለው የእድሜ ግንኙነታቸው ምንድነው? የከማል እድሜ የሀያትን በ3 እጥፍ ነበር የሚበልጠው። ልብ በሉ አሁን ላይ ግን ምንድነው በ2 እጥፍ ነው የበለጣት ማለት ነው። ስለዚህ how old is ሀያት now ነው የሚለው። የሀያት እድሜ ታዲያ አሁን ስንት ነው የተባልነው ማለት ነው። ሀያት አሁን እድሜዋ ስንት ነው የተባልነው። ይሄ በጣም ቀላል የሆነ ነው። ይሄንን አብረን እንሰራለን ማለት ነው። እንግዲህ ወደ ልድገምላችሁ። አሁንም ከማል ኢዝ twice as old as his sister ሀያት ነው የተባልነው አሁን ላይ ማለት ነው። ከማል አሁን ላይ የታናሽ እህቱን እድሜ 2 እጥፍ የያዘ ነው። ከ5 አመት በፊት እንደዚሁ ደግሞ የከማል እድሜ ምንድነው በ3 እጥፍ ይበልጥ ነበረ። ከ5 አመት በፊት ማለት ነው። በ3 እጥፍ የሀያትን በዛ ወቅት የሀያትን እድሜ የነበረውን በ3 እጥፍ ይበልጠው ነበረ። ዘን የሀያት እድሜ ስንት ነው የተባልነው። ስለዚህ ወደ ሶሉሽናችን እንሂድ። ወደ ሶሉሽናችን ስንሄድ ምንድነው መጀመሪያ ላይ ምን እንላለን? ሌት ኤች ቢ ስሞል ኤችን የሀያት አሁን ላይ ያላት እድሜ ብለን እንሰይመው። ኤች ይሄ ስሞል ኤች ማለት ነው። ቢ ዘ ሀያትስ ከረንት ኤጅ ነው ያልነው። አሁን ላይ የሀያት እድሜ ስንት ነው ስንባል ኤች ብለን ሰየም ነው። ከዛ ደግሞ ኬ ብለን የሰየም ነው ምንድነው አሁን ላይ የከማል ያለው እድሜ ማለት ነው። ልብ በሉ አሁን ላይ ያለው ማለት ነው። ስለዚህ ይሄ ማለት ነው አሁን ላይ ያለው የከማል እድሜ የሀያትን 2 እጥፍ ይበልጠዋል ማለት ነው። ኬዝ ኢኳልስ ቱ twice of ኤች ማለት ነው። ምክንያቱም የከማል አሁን ላይ ያለው እድሜ ኤች ብለን ኬ ብለን ሰይመናል። የሀያትን ደግሞ ኤች ብለን ስለሰየም ነው ማለት ነው። ያንን እንመልከተው እስቲ። ናው ወይንም አት ፕሬዘንት ማለት ነው አሁን ላይ ወይንም አት ፕሬዘንት ላይ ስንመለከተው ምንድነው የሀያትን የከማል እድሜ የሀያትን በ2 እጥፍ ይበልጣዋል የተባለው። ስለዚህ እንጻፈው እስቲ። ይሄው ኬዝ ኢኳልስ ቱ twice of ኤች ብለን ጻፍን ማለት ነው። ሶ ይሄንን ኢኩዌሽን ብለን ጻፍ ነው። አሁንም ከዚያ በኋላ ምንድነው ከ5 አመት በፊት ያለውን ነገር ስናነጻጽር ደግሞ ከማል የእህቱን የሀያትን 3 እጥፍ ነበር የሚበልጣት በዛው ወቅት የነበራትን የሀያት እድሜ ማለት ነው። ስለዚህ እንመልከተው። አሁንም
5 years ago ይለናል። ከ5 አመት በፊት ማለት ነው። ከ5 አመት በፊት ማለት ነው የከማል አሁን ላይ ያለው እድሜ ሲቀነስ 5 አመት፣ ምክንያቱም ከ5 አመት ወደ ኋላ ስለሆነ የምንሄደው ማለት ነው። ያለፉትን ስለሆነ እየቆጠርን ያለ ነው። ስለዚህ ከዛ ደግሞ የሀያት እድሜም እንደዚሁ በኤች ማይነስ 1 ይቀንሳል ማለት ነው። ምክንያቱም ከ5 አመት በፊት ተባልና አሁን ላይ ሳይሆን ከ5 አመት በፊት ኑረን ያለፍንበትን 5 አመት ማለት ነው። ስለዚህ ያንን እንጻፈው። k minus 5 is equal to 3y so what this one ማለት ነው h minus 5 ነው። ምክንያቱም ይሄ k minus 5 ያልነው ከ5 አመት በፊት ስለተባለ የከማል እድሜ ከ5 አመት በፊት ያለው እድሜ k minus 5 ነው። ይሄኛው ደግሞ የሀያትም እንደዚሁ ከ5 አመት በፊት የሚኖራት እድሜ h minus 5 ነው ማለት ነው። ከዚያ በኋላ እነዚህን ካወጣናቸው በኋላ እዲያው ገብስ ነው የሚሆንልን፣ በጣም ቀላል ነው የሚሆንልን ማለት ነው። ከዚያ በኋላ እንደምናደርገው ይሄ ሁለት ኢኩዌሽኖች ተሰጥተው አገኘን አይደለ? ሁለት ኢኩዌሽኖች ካገኘን ሁለት አናውን ያለን ሁለት ኢኩዌሽን ተሰጥቷችሁ ሁለት አናውኖችን መስራት ትችላላችሁ። እዚህ ላይ አሁን k to h የሚባሉትን የኬንና የኤችን ቫልዩ ስለሆነ የምንፈልገው ማለት ነው። ከዚያ በኋላ ምን እናደርግ ስንል ይሄንን ሲሙልታኔስ ኢኩዌሽን መስራት ማለት ነው። ሲሙልታኔስ ኢኩዌሽን ኤዝ አ ሳብስቲቱሽን ኦር ደግሞ ኢሊሚኔሽን መስራት ትችላላችሁ። አሁን ግን እኛ ሳብስቲቱሽን እንጠቀም። ኬ ማለት ከሁለት ኤች ጋር እኩል ነው ተብለናል አይደል? ስለዚህ በኬ ቦታ እዚህ እንምጣና ቱ ኤችን እንተካለን። እዚህም ይሄኛው ኦልሬዲ ኤች ስለሆነ ምንም ችግር የለብንም ማለት ነው። ስለዚህ በኬ ቦታ ቱ ኤችን እንተካና እንመልከተው። ሳብስቲቱት ኢኩዌሽን 1 ኢንቱ ኢኩዌሽን 2 ማለት ነው። ኢኩዌሽን 1 ወደ ኢኩዌሽን 2 ስንተካው ምን ይመጣል የሚለው ነገር ስንመለከት ምንድነው በኬ ቦታ ቱ ኤች እንተካለን። -5 is equals to 3 into h minus 5 ብለን ሄር ማለት ነው። ከዚያ በኋላ ምንድነው ይሄ በጣም ቀላል ነው ኢኩዌሽን መስራት ስለሆነ ቱ ኤች minus 5 ከዛ በኋላ ብራኬቱን ማባዛት ስራን የሰራ ነው 3h minus 5 ይመጣላችኋል። ከዚያ በኋላ ምንድነው ላይክ ተርሞች የመሰብሰብ ስራ ማለት ነው። 3h ወደዚህ ወሰድነው ቱ h minus 3h is equals to -15 plus 5 ይመጣላችኋል። ከዚያ በኋላ -h ይመጣላችኋል ምክንያቱም 2 minus 3 አድርጋችሁ ዘ ሆል h አድርጋችሁ ስትሰሩ -h ይመጣላችኋል። ይሄኛው ደግሞ -15 ሲደመር 5 ማለት -10 ይመጣላችኋል። ዘን h is equals to 10 ይመጣላችኋል ማለት ነው። እዚህ ላይ ምን ተረዳን? የhን ዋጋ ወይንም አሁን ላይ ያለውን የሀያት እድሜ አወቅን ማለት ነው። ምክንያቱም h ብለን የሰየምነው የሀያትን አሁን ላይ ያለው እድሜ ስለሆነ ማለት ነው። ስለዚህ በቀላሉ ይሄንን መስራት ይቻላል ማለት ነው። ነገር ግን የከማልን እድሜ እንደዚሁ አሁን ላይ ያለው እድሜ ስንት ነው ብለን መስራት እንችላለን። እንስራው። from the equation ይለናል። እንግዲህ ኢኩዌሽን 1 ላይ እንግዲህ ምንድነው የሀያትን ሁለት እጥፍ ነው የሚበልጠው ተብለናል እኮ አሁን ላይ የከማል እድሜ የሀያትን አሁን ላይ ያላትን እድሜ በሁለት እጥፍ ይበልጣታል ስለተባለ ምንድነው የሚሆነው የሀያት እድሜ 10 ከሆነ የከማል እድሜ ስንት ነው የሚሆነው ማለት ነው 20 ነው የሚሆነው ማለት ነው። ምክንያቱም ሁለት እጥፍ ስለሚበልጠው ማለት ነው። ስለዚህ የከማል እድሜ 20 ብለን ጻፍ ነው ማለት ነው። ሶ ይሄንን በጣም ቀላል ነው፣ በጣም ግልጽ ነው። ይሄንን ማወቅ ይጠበቅብናል ነው። መጨረሻ ላይ እንግዲህ ምን እንደምናደርገው check that your solution makes sense in the context of the problem ነው። አሁን የሰራ ነው ሶሉሽናችን 10 እና 20 ማለት ነው ከፕሮብሌማችን ሴንስ ጋር አብሮ ይሄድ ያለው የሚለውን ነገር ቼክ እናደርገው እስቲ እንመልከተው። እንግዲህ የመጀመሪያው ምን የምናረጋግጠው ምንድነው የሀያት እድሜ 10 ነው፣ የከማል እድሜ ደግሞ 20 ነው። ስለዚህ ግንኙነታቸው አሁን ላይ ስንት በምንድነው ማለት ነው በሁለት እጥፍ ነው ማለት ነው። ልብ በሉ በሁለት እጥፍ ይፈልጣል 10 እና 20 በመታነጻጽሩበት ጊዜ ማለት ነው። ከዚያ በኋላ የምናነጻጽረው ሁለተኛ ደግሞ ምንድነው ከ5 አመት በፊት ያለውን እድሜያቸውን ስንመለከት ደግሞ ምንድነው ይሄ የሀያት እድሜ አሁን ላይ 10 ከሆነ ከ5 አመት በፊት ስንት እድሜ ነው የሚኖራት ማለት ነው? እድሜው ስንት ነው የሚሆነው? 5 አመት ነው የሚሆነው አይደለ? ይሄኛው 5 አመት ነው የሚሆነው። ይሄኛውሳ የከማል እድሜ ደግሞ ከ5 አመት በፊት እድሜው ስንት ነው የሚሆነው? 15 ነው የሚሆነው። ስለዚህ ሪሌሽኑን ወይንም ግንኙነቱ ስትመለከቱት የሀያት እድሜ 3 ነው፣ ይሄኛው የከማል እድሜ ደግሞ 15 ነው። ስለዚህ የከማል እድሜ የሀያትን እድሜ በ3 እጥፍ ይበልጠዋል ማለት ነው። ምክንያቱም 3 ሲባዛ በ5 አድርጋችሁ 15 ስለሆነ መምጣት ያለበት ማለት ነው። ስለዚህ አሁን እዚህ ላይ ቼክ ስናደርገው ከፕሮብሌማችን ጋር አብሮ የሚሄድ ሶሉሽን እንዲያመጣን አረጋገጥን ማለት ነው። ሶ ዜርፎር እንላ ሀያት ኢዝ 10 years old now እንላለን ማለት ነው። ስለዚህ ሀያት አሁን ላይ እድሜዋ ስንት ነው ማለት ነው 10 አመቷ ነው ብለን ጥያቄያችንን እንደመድማለን ማለት ነው። ኦኬ ጥያቄ እንድንገማ አሁንም ጥያቄያችን ምንድነው የሚለን ተሾመ has twin younger brothers ነው የሚለን። ተሾመ ምንድነው ሁለት መንትያ የሆኑ ታናሽ ወንድሞች አሉት ነው የሚለን። እንግዲህ ትዊን ማለት መንትያ የሆኑ ወንድሞች አሉት ነው የሚለን። አንድ መንትያ ማለት እንግዲህ ታውቁታላችሁ the sum of the age of 3 brothers is what 48 ነው የተባለው። እንግዲህ የነዚህ ሶስት ወንድማማቾች እድሜ ሲደመር ስንት ነው ይመጣልን? 48 መጣልን ይላል። ልብ በሉ ሶስት ናቸው እንደሚለው ነገር ልንገራችሁ። ተሾመ አንዱ ነው። ከዛ ደግሞ ሁለቶቹ ደግሞ ታናሽ መንትያ ወንድሞች አሉት አይደለ? ስለዚህ እነዛ መንትያ ወንድሞቹ ሁለት ናቸው። ከዛ ከተሾመ ጋራ 3 ይሆናሉ ማለት። ስለዚህ 3 brothers የተባለው ለዚያ ነው። ከዛ the difference between his age and the age of one of his younger brother is 3 ነው የተባለው። ይሄ ደግሞ ምንድነው
የሱን እድሜ አሁን ላይ ያለውን የሱን እድሜና ከነሱ ከመንትዮቹ ውስጥ ላይ የአንደኛውን ልጅ እድሜ ወስደን ዲፈረንሱን ወይንም ልዩነታቸውን ስንመለከት የሶስት እድሜ ልዩነት አለ ነው የሚለን። ከዛ አሁን ላይ ጥያቄው ምንድነው የሚለን how old is ተሾመ ነው የሚለን። እድሜው የተሾመ እድሜ አሁን ላይ ስንት ነው የተባለው ማለት ነው። ይሄም በጣም ቀላል ነው። ይሄንን አብረን እንሰራለን ማለት ነው። ወደ ሶሉሽናችን እንሄድ። እንግዲህ ተሾመ ሁለት መንትያ ታናሽ ወንድሞች አሉ ከተባለ እድሜያቸው ተመሳሳይ ነው የሚሆነው ምክንያቱም መንትያ ስለሆኑ ማለት ነው። ስለዚህ መንትያ ስለሆኑ ተመሳሳይ እድሜ እንደሚኖራቸው ግልጽ መሆን አለበት ነው። ሶ ኤክስ ቢ ተሾመስ ካረንት ኤጅ እንላለን። ኤክስ የሚባለው እንግዲህ ተሾመ አሁን ላይ ያለው እድሜ ቢሆን ወይ ደግሞ ቢ ዘ ኤጅ ኦፍ ኢች ኦፍ ሂዝ ያንገር ብራዘርስ ነው የሚለን። ያ ማለት ነው ዋይ የምንለው ደግሞ ምንድነው የታናሽ ወንድሞቹ የመንትዮቹ የእያንዳንዳቸው እድሜ ብለን ብንሰይመው ከዚያ በኋላ ወደ ሶሉሽናችን ስንሄድ ምንድነው መጀመሪያ ላይ ምንድነው ወርድ ፕሮብሌማችን ወደ ኢኩዌሽን መቀየር ስራ ነው የምንሰራው። ልብ በሉ እዚህ ላይ the sum of the age of the three brothers is 48 የሚል ተሰጥቶናል። ልብ በሉ the sum of the ages of the three brothers is 48 ማለት ነው የሶስቶቹ ወንድማማቾች እድሜያቸው ሲደመር 48 ነው ማለት ነው። ኤክስ ሲደመር twice of y ማለት ነው። ምክንያቱም twice of y ያልኩት ምንድነው ሁለቶቹም ተመሳሳይ የሆነ እድሜ ስለሆነ ያላችሁ ምክንያቱም መንትያ ስለሆኑ ማለት ነው። ሶ x plus y ብላችሁ መሄድ ትችላላችሁ ምክንያቱም y እና y ምክንያቱም መንትያ ስለሆኑ ነው። ይሄ ኢኩዌሽን 1 ብለን እንሄዳለን ማለት ነው። ይሄ በጣም አስፈላጊ ነው። ይሄን ነገር x plus 2y is equals to 48 ብለን ጻፈው። x plus 2y is equals to 48 ማለት ነው። ይሄን ኢኩዌሽን 1 ብለን ጻፍን። ከዛ ደግሞ ተጨማሪ ወርድ ፕሮብሌም ተጨማሪ የሆነ ፍሬዝ ተሰጥቶናል። ያ ምንድነው the difference between his age and the age of one of his younger brothers is 3 ማለት ነው። ያ ማለት ነው አሁን ላይ ያለው የተሾመ እድሜ ኤክስ ከሆነ የታናሽ ወንድሙ ያንደኛው ታናሽ ወንድሙ ደግሞ እድሜው ስንት ነው ዋይ ነው። ስለዚህ ኤክስ ማይነስ ዋይ is equals to 3 ብላችሁ ትሄዳላችሁ ማለት ነው። ምክንያቱም ዲፈረንስ ማለት እንግዲህ በዚህ ፎርም ነው የምጽፉት። ሶ እንጻፈው the difference between his age and the age of one of his younger brother is 3 ማለት ነው የሚለው ነገር ስንመለከት x minus y is equals to 3 ብላችሁ ትጽፋላችሁ። ምክንያቱም የሱን እድሜና የታናሽ ወንድሙን ያንደኛውን ታናሽ ወንድሙን የእድሜ ልዩነት ስትመለከቱ 3 አመት የእድሜ ልዩነት አለው ከተባለ x minus y is equals to 3 ብላችሁ የምትሄዱት ነው የሚሆነው ማለት ነው። ስለዚህ y is equals to x minus 3 ብለን መጻፍ እንችላለን። ከዛ ይሄንን ኢኩዌሽን 2 ብለን ጻፍ ነው። ልብ በሉ ይሄን ኢኩዌሽን 2 ብለን ጻፍን ማለት ነው። እንግዲህ እኛውን ምንድነው ይሄንኛውን y is equals to x minus 3 ብለን እንትን ያልነው ምክንያቱም ይሄንኛውን ኢኩዌሽን እና ይሄንኛውን ኢኩዌሽን ሶልቭ ማድረግ ስለሚጠበቅብን ማለት ነው። ይሄንኛውን እንግዲህ ሶልቭ እናደርገው። ይሄን ኢኩዌሽን 2 ነው ይሄንኛውን ኢኩዌሽን 1 ማለት ነው። ሶልቭ ስናደርገው ምንድነው ይሄ y is equals to x minus 3 አለን አይደለ? እዚህ ላይ ደግሞ x plus 2 is equals to 48 ነው የሚለን። ስለዚህ እዚህ ላይ በy ቦታ ማን እንተካለን x minus 3 እንተካና እንመልከተው። ሳብስቲቲዩት ኢኩዌሽን 2 ኢንቱ ኢኩዌሽን 1 ማለት ነው። እናንተ ከፈለጋችሁ በነገራችን ላይ ይሄንኛውን x ኢን ተርምስ ኦፍ y ገልጻችሁ በx ቦታ መተካት ትችላላችሁ ምንም ችግር የለውም። ነገር ግን መጨረሻ ላይ የምታገኙት ምንድነው የመንትዮቹን እድሜ ነው የምታገኙት y ስለሆነ የምትሰሩት ማለት ነው። እዚህ ላይ ግን አሁን y ነው ኢን ተርምስ ኦፍ x የገለጽነው። ከዚያ በኋላ እዚህ ውስጥ ሳብስቲቲዩት ስናደርግ x ብቻ ይቀርና x ማለት ደግሞ የሰየምነው ምንድነው የተሾመ አሁን ላይ ያለውን እድሜ ነው የተጠየቅነው ያንኑ ስለሆነ ያንን በአጭር ለማምጣት ነው ይሄን የተጠቀምነው። ሶ x plus 2 into x minus 3 እንላለን። በy ቦታ ነው እንግዲህ x minus 3 እንተካ ነው እዚህ equals to 48 ብለን እንጻፍ ነው። ከዚያ በኋላ ምንድነው የምናደርገው ሊኒየር ኢኩዌሽን መስራት ነው። ሊኒየር ኢኩዌሽን በጣም ቀላል ስለሆነ እናንተም ትመለከቱታላችሁ። x plus 2x minus 6 is equals to 48 ይመጣላችኋል። ዘን x plus 2x ማለት 3x ነው። ከዛ minus 6 is equals to 48 ይመጣላችኋል። ከዛ በኋላ minus 6 ወደዚህ በኩል ውሰዱትና 54 ይመጣላችኋል። ዘን 3x is equals to 54 ይመጣል። ዘን x is equals to 53 over 3 ይመጣላችኋል። ዘን የተሾመ እድሜ ስንት መጣልን ማለት ነው 18 ይመጣላችኋል። አሁን ላይ ተሾመ እንግዲህ ምንድነው የ18 አመት ወጣት ነው ማለት ነው። ሶ እንግዲህ ይሄንን አገኘን ማለት ነው። አሁን ከዚያ በኋላ ምንድነው የምናደርገው የሱ ታናሽ ወንድሞች መንትዮቹ እያንዳንዳቸው እድሜያቸው ስንት ነው ብንባል ምንድነው ምኑን መጠቀም እንችላለን? ይሄን መጠቀም ትችላላችሁ። y is equals to x minus 3 ብላችሁ ትሄዳላችሁ። 18 አመት ነበረው የx እድሜ ወይንም የተሾመ እድሜ። ስለዚህ የy ስንት ነው ይሆናል ማለት ነው 15 አመት ነው የሚሆነው። እንመልከተው። ከዚያ በኋላ እንግዲህ ፈልጉ የተባለው መነገራችን ላይ ተሾመ ስለሆነ ይሄኛው መስራት አይተበቅባችሁም። የታናናሽ ወንድሞቹን መስራት አይተበቅባችሁም። ስለዚህ
ነገር ግን ቼክ ማድረግ ይጠበቅብናል። ቼክ ዛት ዩር ሶሉሽን ሜክ ሴንስ ኢን ዘ ኮንቴክስት ኦፍ ዘ ፕሮብለም ስለሆነ የሚለን ፕሮብለማችን ከሶሉሽናችን ከፕሮብለም ኮንቴክስት ጋር አብሮ ይሄዳል ወይስ አይሄድም የሚለው ነገር ለማረጋገጥ የግድ ነው የያንግር ብራዘሮቹን እድሜ ማወቅ ስለሚጠበቅብን ያንን ካልኩሌት ዝላይ ምንም እንኳን ባንጽፈው የያንግር ብራዘርስ ምንድነው 15 አመት እድሜ እንዳለው ማወቅ ይጠበቅብናል ነው የምንለው። ሶ እንግዲህ እድሜያቸውን ስንደምረው ለምሳሌ እንደምረው የኤክስ ቫልዩ ስንት ነው? 18 ነው አይደለ? ያመጣ ነው። የዋይን ዋጋ ደግሞ ስንት ነው? የ15 አመት ነው ብለን ያመጣ ነው ቅድም ማለት ነው። ሶ ምንም እንኳን ባንጽፈው ነው። ሶ 18 ሲደመር 2 ሲባዛ በ15 ማለት 30 ነው። ዘን 18 ሲደመር 30 ማለት 48 ይመጣል። ስለዚህ ቲስትሩ ትክክል መጥቶልናል ማለት ነው። ሌላው ምንድነው ዲፈረንሱን እንመለከተው። ዲፈረንሱን ስንመለከት የ15 አመትንና የ18 አመትን በእነዚህ እድሜዎች መካከል ያለውን ዲፈረንስ ስንመለከት ሶ የ3 አመት እድሜ የእድሜ ዲፈረንስ እንዳለው አረጋግጥን ማለት ነው። ስለዚህ ይሄንንም በዚህ መልኩ ጨረስን ማለት ነው። So therefore the ተሾመ is 8 years old ነው የሚለን እንግዲህ 18 አመት ነው ማለት ነው። ተሾመ አሁን ላይ እንግዲህ የ18 አመት ወጣት ነው ብለን እንጽፋለን ማለት ነው። ኦኬ እንግዲህ ይሄንን ካወራን ምንድነው አንድ ይሄንን ተጨማሪ የመጨረሻ ኤግዛምፕል እንስራና ይሄንን ሌክቸር እናጠናቀቃለን ማለት ነው። The sum of two number is 16 ነው የሚለን እንግዲህ ሁለት ቁጥሮች የማይታወቁ ቁጥሮች ሲደመራቸው 64 ይሰጡናል። ከዛ twice the larger number plus 5 times the smaller number is 20 ነው የተባልነው። እንግዲህ ትልቁን ቁጥር እንግዲህ ከምን እነዛ ሁለት ቁጥሮች እንግዲህ ታላቅና ታናሽ ነው የሚሆኑት አይደለ? ያንን ትልቁን ቁጥር twice በሁለት እጥፍ አድርገ ነው። ከዛ በኋላ ምንድነው plus 5 times the smaller number ማለት ነው። ከዛ በኋላ ምንድነው ያደረግነው twice the larger number plus 5 times the smaller number ማለት ነው የታናሹን ቁጥር ደግሞ በ5 ጊዜ እና በ5 እጥፍ እናደርገውና ወይም በ5 እናባዛውና ሁለቶቹ ስንደምራቸው ድምራቸው ስንት ይመጣላችሁ? 20 ይመጣላችኋል። ዘን ፈልጎ የተባለው ምንድነው ፋይን ዘቱ ነምበርስ ነው። እነዛ ሁለት ቁጥሮች እነማን ናቸው? ሲደመሩ 64 የሚሰጡ ከዛ በኋላ ደግሞ ትልቁን ቁጥር በሁለት አባስተ ነው። ከዛ በኋላ እንደና ደግሞ ትንሹን ቁጥር እንደገና በ5 አባስተ ነው። ሁለቶቹን ስንደምራቸው 20 መምጣት አለበት። ስለዚህ ያ ቁጥር እነዛ ቁጥሮች እነማን ናቸው ነው የሚለን አብረን እንመልከተው። So let x be the smaller and y be the larger number ብለን ሄዳለን። ያ ማለት x እንግዲህ ትንሹ ቁጥር ነው ብለን ብንሰይመው y ደግሞ ምንድነው ትልቁ ቁጥር ነው ብለን ብንሰይመው ነው። እናንተ የፈለጋችሁን ቫሪያብል መጠቀም ትችላላችሁ። x እኛ x እና y ነው ተጠቀምነው። እናንተ የፈለጋችሁትን ቫሪያብል መጠቀም ትችላላችሁ። ምንም ችግር የለውም። ዋናው ቁም ነገሩ ምንድነው x እንግዲህ ትንሹ ቁጥር ነው ብለን ሰይመናል። y ደግሞ ምንድነው ትልቁ ቁጥር ነው ብለን ሰይመናል ነው። ስለዚህ የመጀመሪያው ምንድነው the sum of two number is 64 ማለት ነው x plus y is equal to 64 ማለት ነው። በጣም ቀላል ስለሆነ ማለት ነው። ሶ ይሄንን ወደ ማቴማቲካል ኢኩዌሽን እንቀይረው። the sum of the two number is 64 ማለት x plus y is equal to 64 ይሄንን ኢኩዌሽን 1 ብለን ሄድ። ከዛ እንደገና ደግሞ ሁለተኛው ኢኩዌሽን የሚመጣው ከየት ነው? twice the larger number plus 5 times the smaller number is 20 የሚለውን ነገር እንመልከት። ልክ በዚህ ፎርማት ነው ቅድም እንደነገርኳችሁ twice of y is equal to plus 5x 2y plus 5x equals 20 የሚለው እንግዲህ ቅድም ያወራው twice the larger number plus 5 times the smaller number is what 20 የሚለው ነገር ነው የሚነግረን ነው። ሶ ይሄንን በደንብ መረዳት አለብን ነው የምንለው። ሶ ይሄንን ከተረዳን በኋላ ምንድነው የምናደርገው? ከዛ በኋላ እንግዲህ እነዚህ ሁለት ኢኩዌሽኖች ናቸው ያሉን። እነዚህ ሁለት ኢኩዌሽኖች ሁለት አናውና ያሉት x እና y ማለት ነው። ስለዚህ መስራቱ በጣም ቀላል ነው የሚሆነው። ሊኒየር ኢኩዌሽን መስራት ለእናንተ በጣም ቀላል ስለሆነ ነው። ሶ እንግዲህ እኛውን እንግዲህ በሊኒየር ኢኩዌሽኖችን ለመስራት ወይንም ሲሙልታኒየስ ኢኩዌሽኖችን ለመስራት ምንድነው ብዙ አይነት መንገዶች አሉ። እኛ ግን አሁን እየተጠቀምን ያለው ሳብስቲቱሽን ሜተድ ነው። እንግዲህ ፍሮም ኢኩዌሽን 1 እንግዲህ ከኢኩዌሽን 1 ኤክስን ኢን ተርምስ ኦፍ ዋይ ስንገልጸው ይሄንን ዋይ ወደዚህ በኩል ስናመጣው ኤክስ ኢኳልስ ቱ 64 ማይነስ ዋይ ይመጣል። ይሄንን ያው እየጻፍን ያለ ነው። ከዚያ በኋላ ይሄንን ኢኩዌሽን ማን ላይ እንተካዋለን? ኢኩዌሽን 2 ላይ በኤክስ ቦታ ማለት 5 እንቱንልና 64 ማይነስ ዋይ ብለን እንጻፈውና እንመልከተው። 2y plus 5 into 64 minus y is equals to 20 ይመጣላችኋል። ከዚያ በኋላ 2y plus 3 and 320 ይመጣልና ከዛ minus 5y ይመጣል is equals to 20 ይመጣል። ይሄ በጣም ቀላል ስለሆነ ነው ፈጠን እንምለው። minus 3y plus 320 እኩል ይሆናል 20 ይመጣልናል። ከዚያ በኋላ እንደምታረጉ ይሄንኛው ወደዚህ በኩል ሽፍት ማድረግ ነው። minus 3y is equals to 20 minus 320 እናረጋለን። ከዛ minus 3y is equals to minus 300 ይመጣል። ከዛ y is equals to minus 300 over minus 3 ይመጣላችኋል። ዘን የy ዋጋ ስንት መጣልን ማለት ነው? የy ዋጋ 100 መጣልን ነው። የy ዋጋ እንግዲህ ምንድነው? ትልቁ ቁጥር ስንት ነው ማለት ነው? ትልቁ ቁጥር ስንት ነው?
100 መጣልን ማለት ነው። እንግዲህ ልብ በሉ እነዚህ ቁጥሮች ሲደመሩ 64 መምጣት አለበት ነው የተባልነው። ስለዚህ የኤክስን ቫልዩ ለመስራት ኢኩዌሽኑን መጠቀም ትችላላችሁ ኦር ደግሞ ኢኩዌሽኑን መጠቀም ትችላላችሁ። ፍሮም ኢኩዌሽን 1 ነው እኛ አሁን ኢኩዌሽን 1 ስንሰራው ምንድነው x -36 ይመጣላችኋል። ይሄን ሶልቭ አድርጉት። ከ64 ሲቀነስ 100 ስታረጉት የሚመጣላችሁ ኔጌቲቭ 36 ይመጣላችኋል። የኤክስ ቫልዩ ግን ትንሹ ቁጥር እንግዲህ -36 ነው። ስደምሩት ስንት ይመጣላችኋል? 64 ይመጣላችኋል። ስታባዙ ስንት ስደምሩ 64 ይመጣላችኋል። ሁለተኛው ኢኩዌሽን ደግሞ የዋይን ዋጋ ወይም ትልቁን ቁጥር በ2 አባዝታችሁ ከዛ በኋላ ትንሹን ቁጥር ደግሞ በ5 አባዝታችሁ ስደምሩት 20 ይመጣል ነው የተባልነው። ስለዚህ ይሄንን በዚህ መልኩ እንደዚህ አድርገን ሰራ ነው። ዘን ቼክ ዛት ዩር ሶሉሽን ሜክ ሴንስ ኢን ዘ ኮንቴክስት ኦፍ ዘ ፕሮብለም ነው የሚለው መጨረሻው ስቴፕ ነው። አሁን ከሰራ ነው ፕሮብለም ጋራ ወይንም እኛ አሁን ካመጣ ነው ሶሉሽን ያሁን ያመጣ ነው ሶሉሽን ከፕሮብለሙ ጋራ አብሮ ይሄዳል ወይስ አይሄድም የሚለው ነገር እዚህ ላይ ቼክ አድርገናል። ልዩነታቸው እንግዲህ ሁለቶቹን ሲደምሯቸው 100 ሲደመር -36 ሲደምሯቸው 64 ይመጣላችኋል። ከዛ ኢኩዌሽን ቱንም ስትሰሩት 20 ይመጣላችኋል። ይሄ በጣም ቀላል ስለሆነ ነው። therefore the required numbers are -36 and 100 ብለን እንጽፈዋለን ማለት ነው። -36 እና 100 ናቸው ማለት ነው። እነዚህ ሁለት ቁጥሮች እንግዲህ ሲደመሩ 64 የሚሰጡ ከዛ ደግሞ twice the larger number plus 5 times the smaller number is 20 የሚለውን ነገር የሚያሟላልን ቁጥሮች እነዚህ -36 እና 100 ናቸው ብለን ጥያቄያችንን እናገባድዳለን ማለት። ስለዚህ ጥያቄያችንን በዚህ ጨረስን። ሌክቸራችንን በዚህ እናጠቃልላለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይለየን ነው የምንለው። እናመሰግናለን።